ሰላም ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ላይ እስከዛሬ በዩቲዩብ ቪዲዮ ስሰራ ኮሜንት ላይ የተጠየቋቸው ብዙ ጥያቄዎች አሉ። ግን ከነዛ ውስጥ መርጬ አንድ አምስት ጥያቄዎችን ዛሬ የምመልስላችሁ ነው። እንግዲህ እስከዛሬ በሰራሁት ቪዲዮ ላይ የተለያዩ እናንተ ስለ ዩቲዩብ ስለ ተለያዩ ነገሮች ጠይቃችሁኛል። እነዛን ጥያቄዎች ጠቅለል አድርጌ ግን ለእናንተ በመልስላችሁ ይጠቅማል ብዬ የማስበው ጥያቄ ነው መልስላችሁ። እንግዲህ በአንድ አመት ጊዜ አካባቢ ነው አንድ ሰብስክራይብ ምናምን የደረስነው። ያንን አስመልክቶ ነው ይሄን ጥያቄ የምመልስላችሁ። እንግዲህ ወደ ጥያቄው ከመግባታችን በፊት ይሄን ቪዲዮ ላይክ እንዲሁም ይሄን ቻናል ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ በማድረግ ቪዲዮ ማየት ትችላላችሁ። ወደ ጥያቄዎቹ እንገባለን። እንግዲህ የመጀመሪያው ጥያቄ የሚሆነው ብዙ እየጠየቃችሁኝ ያላችሁት ዩቲዩብ ስሰራ በምንድን ስልክ ነው የምቀርጸው ወይም በምን ካሜራ ነው የምቀርጸው ለምትሉ ጥያቄዎች እንግዲህ ዩቲዩብ በምሰራበት ሰዓት እኔ የምጠቀመው ስልክ ወይም ስልክ ማለት ነው ለቪዲዮ የምጠቀመው ሳምሰንግ ጋላክሲ A12 የሚባለው ስልክ ነው። ያ ስልክ ወደ 2022 አካባቢ ወደ 2020 አካባቢ የወጣ ስልክ ነው። ማለት በጣም የቆየ 6 አመት ምናምን የቆየ ስልክ ግን አሁንም ድረስ ካሜራው በጣም ምርጥ ከመላቸው ስልኮች አንዱ ነውና አሁንም ድረስ የምጠቀመው ጋላክሲ A12 ስልክ ነው ማለት ነው። እንግዲህ ከመጀመሪያ ከተጠየቁ ጥያቄዎች ምንድነው በምንድነው የምቀርጸው ነው። እንግዲህ ወደ ሁለተኛው ጥያቄ በምንገባበት ሰዓት ሁለተኛው ጥያቄ የሚሆነው ምንድነው የት ሀገር ነው የምትኖረው ያሉኝም ሰዎች አሉ። እንግዲህ የምኖረው ወደ ወሎ ኬምሲ አካባቢ ነው። ኬምሲ አይደለም የምኖረው ጨፋሮ ይባላል። ግን አብዛኞቻችሁ የምታውቁት ወደ ወሎ ኬምሲ ስለሆነ ነው። እኔ ኬምሲ አይደለም የምኖረው። ኬምሲ 25 ምናምን ኪሎ ሜትር ወደ ኋላ መለስ ብሎ ጨፋሮ የምትባል ከተማ ነው የምኖረው። እንግዲህ ይሄ ሁለተኛው ጥያቄ ነው። እንግዲህ ሶስተኛ ስለ ዩቲዩብ ደግሞ ሶስተኛው ጥያቄ ስለ ዩቲዩብ ነው። ዩቲዩብ ስንት ከፈለ ይላል። እንግዲህ 1000 ሰብስክራይበር መግባቴን ያዩ ሰዎች አሉና እነዛ ያንን በማየት ምን ያሉኛሉ ዩቲዩብ ስንት ከፈለ። ዩቲዩብ 1000 ሰብስክራይበር ስለገባችሁ ብቻ አይደለም ለእናንተ ክፍያ የሚከፍለው። 1000 ሰብስክራይበር ስለሞላችሁ ሳይሆን ሌላ ክራይቴሪያዎች አሉ። እነዛ ክራይቴሪያዎች ምንድናቸው? 1000 ሰብስክራይበር እና በአንድ አመት ጊዜ ውስጥ 4000 ወቻ ወሬም የእይታ ሰዓት ያስፈልጋችኋል። በ365 ቀን 4000 ወቻ ወሬ ያስፈልጋችኋል ማግኘት አለባችሁ። 1000 ሰብስክራይብ ያንን ስታሟሉ ነው ለዩቲዩብ ሞኔታይዜሽን የምታመለክቱት ማለት ነው። ስለዚህ እኔ ደግሞ ሰብስክራይበሩ እንጂ ወቻ ወሩ ስላልሞላልኝ ክፍያ አልጀመርልኝም። ይሄ የብዙ ጥያቄ ነው ይመስለኛል። ብዙዎቻችሁ አንድ ሰብስክራይበር አንድ ቻናል ከገባ ዝም ብሎ ክፍያ ይከፍላል ብላችሁ የምታስቡት ጀመር ዝም ብሎ ዩቲዩብ አይከፍላችሁም። ያም ያው የራሱ ቪዲዮ መሰራበት ይሆናል። እንግዲህ ወደ አራተኛው ጥያቄ ስገባ ደግሞ ዩቲዩብ ለመጀመር ምን ያስፈልጋል የሚሉ ብዙ ኮሜንቶች በየቪዲዮዎቼ ላይ አገኛለሁና ሰዎች የተለያዩ ቪዲዮዎችን ሲያዩ ዩቲዩብ ለመጀመር ካሜራ፣ ፒሲ፣ ስቱዲዮ በቃ የተለያዩ ውድ ነገሮችን ይነግሯቸዋል ዩቲዩብ ለመጀመር ማለት ነው። ግን ዩቲዩብ ለመጀመር አንድ ስልክ ብቻ ነው የሚበቃችሁ። ሲጀመር አንድ ስልክ አሪፍ ስልክ ካላችሁ መጀመር ትችላላችሁ። አሪፍ ስልክ ለምሳሌ ካሜራው ትንሽ ጨለማ የማያደርግ አሪፍ ኳሊቲ ትንሽ ይሄን ያህል አይፎን አልትራ ምናምን መሆን አይጠበቅበትም። ኤቤቶች አሉ ስድስት አሁን ካሜራዎች አሉ። እነዛን ስልኮች በመጠቀም እንዲህ ዩቲዩብ በዛው ስልክ ቀርጻችሁ በዛው ስልክ ኤዲት አድርጋችሁ በዛው ስልክ ደግሞ አፕሎድ አድርጋችሁ ዩቲዩብን መጀመር ትችላላችሁ። ዩቲዩብ እያደጋችሁ ስትመጡ ካሜራ ትገዛላችሁ፣ ስቱዲዮአችሁን ትገነባላችሁ፣ የተለያዩ ግንባሮችን፣ ስታንዶችን፣ ካሜራዎችን ቀስቀስ ያላችሁ የምታሟሉት ይሆናል። ግን ዩቲዩብ ለመጀመር አንድ ስልክ ብቻ ነው የሚያስፈልጋችሁ። ሌላ የተለየ ነገር ምንም አያስፈልግም። ወደ አምስተኛው ጥያቄ ስንገባ ደግሞ ይሄ የሁላችሁ ጥያቄ ነው። እንግዲህ በቪዲዮ መጀመሪያ ላይ አምስተኛው ሁላችሁም ጥያቄ ይመስለኛል ብዬ ነግራችኋለሁ። ምንድነው ዩቲዩብ እንዴት ነው የሚከፍለው ነው ጥያቄው። ዩቲዩብ የሚከፍለው የተለያዩ ክራይቴሪያውን ነግራችኋለሁ። 1000 ሰብስክራይበር እና 4000 ዋች አወር ያን ካሟላችሁ በኋላ ዩቲዩብ ያንን አሟልታችሁ እንደጨረሳችሁ ሞኔታይዝ ከሆነ በኋላ ለእናንተ በየወሩ ዩቲዩብ ይከፍላል ማለት አይደለም። ያ ሳይሆን ዩቲዩብ አለ ማስታወቂያ ማለት በእናንተ ቪዲዮ ላይ የተለያዩ ድርጅቶች ማስታወቂያ እንዲመጣላቸው ለዩቲዩብ ይከፍላሉ። ከዛ ዩቲዩብ ስንት ፐርሰንቱን ይወስዳል? 45%ቱን ዩቲዩብ ይወስድና በእናንተ ቪዲዮ ላይ በታየው በ1000 ቪው ለእናንተ ስንት ይከፍላል? የሚከፍለው 55% አለ። ማለትም ሁሉም ማስታወቂያዎች አንድ አይደሉም። ማለትም ለምሳሌ ስለ ፋይናንስ ስለ ገንዘብ ነክ ነገር ከሰራችሁ ክፍያችሁ ከፍ ይላል። ሪአክሽን ፈኒስት ምናምን ቪዲዮዎች የምትሰሩ ከሆነ ደግሞ
ክፍያቸው ትንሽ ዝቅ ይላል። ምክንያቱም ብዙ ሰዎች እንደነዛ ኮሜዲ ነገሮች ላይ ማስታወቂያ እንዲነገርላቸው አይፈልጉም። ትላልቅ ነገሮች ላይ እንዲህ ስለ ባንክ የሚሰራበት፣ ስለ ክሪፕቶ፣ ስለ ፋይናንስ የሚሰራበት ላይ ነው ማስታወቂያ የሚያስነግሩት። እና ዩቲዩብ እንደ ስራችሁ ነው የሚከፍላችሁ። አብዛኞቻችሁን ጥያቄዎች እንደመለስኩላችሁ እርግጠኛ ነኝ። አሁንም በዩቲዩብ ጉዳይ ላይ እንድመልስላችሁ የምፈልጉት ጥያቄ ካለ አሁንም ኮሜንት ቦክስ ላይ አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበር። አሁንም ይህን ቻናል ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ በማድረግ የኔ የዩቲዩብ ቻናል ቤተሰብ መሆን እንዳረሳ። ይመቻችሁ።